በማርያም ልንገርሽ ደምክ እንዲቀንስልህ ነው። በማርያም ልንገርሽ፣ እኔ አንድ ነገር ልንገርሽ፣ እኔ አልታመምኩም። እግዚአብሔር እኔ እኮ አሁን ራሱ እየተረጋጋ አይደለም። በጣም ሃይፐር እየሆንክ ነው። ሃይፐር እየሆንክ ነው። በጣም ሃይፐር እየሆንክ ነው። መጀመሪያ ተረጋጋ። ትኩሳትህ አሁን በዚሁ ከቀጠለ ፎጣ ነገር አምጪለት አርጥበሽ በማርያም የሆነ ምንም አልሆንኩኝም። ኧረ እኔ አላሳዝንሽም። ልታስወጊኝ ነው መርፌ እንትና ዶክተር አንቺ ፎጣውን አምጪለትና እኔ ተወግቼ አላውቅም። በደንብ ትነግረኛለች። ዶክተር እረፍት አድርግተኛ ዶክተር እኔ ምንም ይኸውልሽ የሚያጨናንቅ ነገር ምንድነው የሚያጨናንቅክ ነገር? ምግብ ስበላ ያለክ ስሜት ምግብ እበላለሁ በስነ ስርዓት በቃ በጊዜ በቃ በሰዓቴ ነው የምበላው። እንደውም አሁን ጾም ስለሆነ አሁን ፈሳሽ ነገሮችን ጾም ስለሆነ ከሰዓት በኋላ ነው ምግብ ከቅዳሴ በኋላ ነው የምንበላው። ሌላ እኔ ምንም የሚያጨናንቀኝ ነገር የለም። እግዚአብሔር ይመስገን እኔ ምንም አላመመኝም። እቺ ልጅ እብድ ነች። ችግር የለውም። ካሜራ ይዛ ምናምን የመጣችብኝ እኔን ለማናደድ ፈልጋለሁ። እኔ እንድናደድ ትፈልጋለች። አይደለም እንድትናደድ ሳይሆን ያለውን የጤናክን ሁኔታ እንድታውቅ እሷን ማወቅ ስለፈለገች አንተ ማወቅ ስላለብህ ነው እኮ። ጤነኛ ነኝ እያልክ ነው፣ ግን ደምክ ጨምሯል። መጀመሪያ ያለውን ነገር ብታውቅና ምርመራዎችን እናድርግ። ከዛ በኋላ ማስታገሻ ይሰጥካል። መድኃኒቶችንም ትወስዳለህ። ጤነኛ እረፍት አድርግ። ጤነኛ ሰው አንስታችሁ ዝም ብላችሁ ትመረምራላችሁ። ከዛ በሽተኛ ነህ ትሉታላችሁ። በሽተኛ ነህ እኮ ታማሚ ነህ እኮ አላልኩኝም። መጀመሪያ እያሳየ ያለው ምልክት ደምክ ከዚህ ከቀጠለ በጣም ከባድ ነው የሚሆንብህ። ኩላሊት ፌል እስከ ማድረግ ድረስ ይደርሳል ደም ከጨመረ። ይኸውልሽ እኔ ማለት ነው ዶክተር ክትትል መጀመሪያ ማለት ነው በቃ ክትትል ማድረግ አለብህ። ጸባይ አለብኝ እኔ ምን ልታረጉኝ ነው? አረ እኔ በመድኃኒዓለም እንዴት እንደዛ አረ በእግዚአብሔር አረ በማርያም እኔ ምንም አልሆንኩም። ሆናል ወይኔ ይኸውልሽ ዶክተር ወይኔ ይኸውልሽ ዶክተር እኔ ምንም አይዞክ ማሰርም ካለብን እናስረዋለን። ችግር የለውም። ማስታገሻ ሰጠው። እኔ አልወጋም። ማስታገሻ ሰጣለን። እኔ ዶክተር ይኸው አንደኛ ቆይ አይደለም አልኩሽ እኮ ዶክተር አሁን አልተረዳሽም። እንደሚያልሽ ዶክተር አንደኛ እኔ እግዚአብሔር ይኸው እኔ ልነሳ ነው ልሄድ ነው ዶክተር ይኸውልሽ ወይኔ ጉዴ ነው። አንቺ እየባሰበት ነው። እኔ ምንም አንቺ ልትይኝ ይኸው በመድኃኒዓለም ይኸውልሽ ህመሙ ባህሪ ነው። እኔ እንደዚህ ይኸውልሽ ስናገር ማለት ነው ማለት ይሄ በሃይ ፕሬሸር ነው የምናገረው። በጣም ደሜ ከፍ ብሎ ቀደም ደም ከፍ ማለት ነው ብላኛለች። ሃይ ፕሬሸር እንደዚህ ከፍ ብሎ ነው ከድሮም ጀምሮ ነው ያለብኝ እንደዚህ አይነት ባህሪ ማለት ነው። ማለት ስናገር እጮሃለሁ ምናምን እና ቶሎ እናደዳለሁ ምናምን። ይሄ ባህሪ ከድሮም ከሕፃንነቴም ጀምሮ ያለብኝ ነው እና ይሄ ባህሪ አዲስ የመጣ አይደለም። አሁን እሷ እንደዚህ ስለምታረግ ታመሃል ብለሽ ነው አይደል? አልታመምኩም። በቃ እኔ ትላንትና አሁን የት ነው የወደኩት? ፕራንክ ላረጋት ነው ትላንትና ፕራንክ ላረጋት ነው። አሞኛል። ማታ ሞታል ማታ በላት ብዬው ነው እንደዚህ ብለህ እናሳመናት ብዬው ነው። ወይኔ አይደለም አሁን ደምክ በዚሁ ከጨመረ መጨናነቅን ካልቀነስክ ለምን ሌላ እንትን ውስጥ ዶክተር ነሽ አይደል? ዶክተር ነሽ። ሰው ጤነኛ ሆኖ አርፎ ኑሮውን እየኖረ የጤነኛ ሰው አይደለም እኮ ደምህ እኮ በዚሁ እየጭከም። አንቺ ከዚህ በፊት ለምን እንደዚህ ብለሽ አላሳከምሽኝ? ዛሬ ነው እኮ ደምህ መሆን ያለበት። ባሰ ትላንት ወደክ ባለፈው ደግሞ የጨጓራህም በጣም ጨጓሬ ራሱ ሰላም ነው። እኔ ምንም አልሆንኩም። እኔ እግዚአብሔር ይመስገን እግዚአብሔርን እኔ ምንም አልሆንኩም። እሺ መድኃኒቶቹ የት ነው? የምን መድኃኒት ለምንድን ነው ምን የሰባት ቀን ምን መድኃኒት እንዴት ማድረግ አለብህ? 7 ቀን ሙሉ 7 ቀን ጠዋትና ማታ ሁለት መርፌ ግደሉኝ። እንደዚህ ግደሉኝ እንዴ አንቺ አንገለም ትወስዳለህ። መድኃኒት እኔ አልወስድም። ጉልበት መጠቀም ካለብህ ጉልበት ማለት ጎረቤት ምናምን አሉ ጠራቸዋለሁ። ጎረቤት ጠርተሽ እኔ እኮ እግዚአብሔር አንቺ ጤነኛ ነኝ እንዴ? አይ እነሱን ጠርቼ ልምጣ። እነሱ ለምን ነው የምትጠሪው? ኧረ ሰው አገር አታሳየኝ። ኧረ በመድኃኒት ኧረ በተከበርኩበት ሰፈር ኧረ ይኸው በመድኃኒዓለም አልወጋም። እኔ እንደውም ዶክተር እኔ ከታመምኩኝ ጸበል ሄዳለሁ እንጂ ማለት ነው አያገባችሁም። እንደውም ጸበል ነው ጸበል ከታመምኩኝ ጸበል ሄዳለሁ አልታከምም። እሺ ብሎ ምትይ ዛሬ እንደዚህ መዋላችን መርፌ እውላለሁ እንደዚህ እውላለሁ። እኔ ጤነኛ ነበርኩኝ እኮ እንዴ ስራዬን እኮ እየሰራሁ ነበር። በቃ አይደለም እኮ ቢናት ስትረጋጋ ጸበሉንም መሄድ ትችላለህ። እስከዛው ጠርቼ ልምጣ። ኧረ በመድኃኒዓለም አንቺ እየተከበርኩበት አገር ሰው ዝቅ ብሎ የሚያናገረኝ ሰፈር ታሟል ብለሽ እንትን ልትይኝ ነው? ምን ላድርግ ታዲያ? እንዲህ ይሁን
ወይ እግዚአብሔርን የምርና ተረጋጋ። ችግር የለውም እኮ የሚሆነውን ነገር እኮ የምናደርግልህ ምርመራ አስፈላጊ የሆነውን ምርመራ እናደርግልሃለን። ኖርማል የሚለው ደረጃ ስትደርስ ይሄ የሚቀጥል ነገር እኮ አይደለም። ደምክም ከተረጋጋ ጨው ከቀነስ ካልኮን ከቀነስ ከሚቀንስ ነገር አልኩን አልጠጣልም አይጠጣልህ እንዴ ምናልባት ጨጓራ ምን ጠጥ ይችላል አልጠጣም ይጥልህ ነገርም አረ እኔ አንቺ ትላንትና የጣለህም እሱ ይሆን ትላንት የጣለኝ ያንቺን እንትን ነው በቃ ምን እኔ ይኸውልሽ ዶክተር አሁን ማለት ነው አሟል ስትሉኝ የምሬን ነው የምላችሁ የምር ሊያመኝ ነው የምሬን ማለት ነው የምር አሁን እኮ ነው በቃላው እኮ የሚቀንስ ነገር እኮ ነው ልረጋጋ ተረጋጋ እረፍት አድርግበት እረፍት አድርጉ ሰሞኑ ትንሽ ከስራ ራቅ በልና ራስህን እያዳመጥክ እረፍት አድርግ መርፌስ ይምጣ እኔ አልወጋም መርፌ አልወጋም እኔ መርፌ አልወድም ዶክተር ይሄን ይሄን እኮ ማስታገሻ ነው የምሰጥክ ደም በዚህ ከጨመረ ለምን ሌላ ነገር ሆነ ማለት ነው እግዚአብሔር አረ መሳፍንት በመዳን እኔ ጤነኛ ተረጋጋ ችግር የለውም አይ አስጊ ሁኔታ ላይ ነው ያለው ይኸው ምን ተናገረ እኮ ብለድ ፕሬሸር እኔ ምንም አልሆነም ተናገረ ዙር በቃ መርፌ ሰው ከምጠራው በስነ ስርዓት እየተከበርኩ በጽፈር አታስችሂኝ ተይ ስራት ታኔ መጣችሁ አታበሳጫት ይውላችሁ እኔ አልታመምኩም አሁን ማስታገሻውን አይደለም ዶክተር ይውሽ እኔ እግዚአብሔርን አልታመምኩም ለምንድን ነው የምወጋው አልወጋም እኔ ሲጀመር ማለት ነው ይውልሽ ፍቅር ተረጋጋ ምንድን ነው የምረጋጋው እሺ ልረጋጋ ይውሽ የህመሙ ባህሪ ነው ኧረ እኔ ሁሌ እንደዚህ የሚያደርገኝ ኧረ በእግዚአብሔር እኔ አልወጋም እኔ ይውልሽ ዶክተር እኔ ችግር መርፌ አልወድም አንድ ሁለተኛ ደግሞ ጤነኛ ነኝ ፍጹም ጤነኛ ነኝ በሚዋጥ እንቀይርላ ጤነኛ ነኝ ብቻ አንድ መርፌ ብቻ ለምን እወጋለሁ ፍጹም ጤነኛ ምንም እኮ አልሆንኩኝም አሁን ደምቅ እንዲቀንስ ይሄኛው ማስታገሻ አንዱን ይወጋል ከዛ በኋላ ለውጡን ታየዋለህ አልፈልግም ልቀቁኝ እኔ አልፈልግም ልቀቁኝ ይሄው ዶክተር ይሄ አንቺ ጋር ነው አይደል ችግር የለውም እንትን ይለኛል የሆነ ነገር ወርውር ነው የሚለኝ አንቺም ስነ ስርዓትሽ ነሽ ይኸውልሽ ስነ ስርዓትሽ ነሽ አንድ መርፌ አልወጋም አንድ ሁለተኛ ደግሞ አልታመምኩም እኔ ጤነኛ ነኝ አሁን እኮ ያለው ሁኔታ እኮ ነው ትኩሳትክ በጣም ነው የጨመረው ዊና ወይኔ እግዚአብሔር ትኩሳትክ በዚሁ ከጨመረ ደም ግፊትክ በዚሁ ከጨመረ ሌላ ከባድ ችግር ውስጥ ከምገባ በማስታገሻውን ይክና ከዛ በኋላ ሙሉ ምርመራ ወይስ ሙሉ ምርመራ ይደረግልኝ ሙሉ ምርመራ ባያደርግ መልካም ነው አሁን ለጊዜው ራስ ምታቱም ህመም እኔ ምንም ማለት ትኩሳቱ ይወርድ እኔ መድኃኒት ይዤላት ልምጣና ከአንቺ ጋር ሄጄ የህክምና ቦታሽ መጥቶ ደግሞ ሙሉ ምርመራ እንዲያደርግ ንገሪውና ዊና የተለያዩ ምርመራዎችን ማድረግ አለብክ በዚሁ ከቀጠለ ያለው ነገር አሪፍ አይሆንም ስለዚህ አሁን ግን ተዋጭ አይደለም የጻፈችው መድኃኒት አለ እሱን ገዝተሽ ይወጣል ማስታገሻውን ችግር የለም እንደዋወላለን እንገናኛለን ምርመራ ያድርግ ግዴታ ነው ያለውን ነገር ክትትል እንዲያደርግ ችግር የለም እንመጣለን እሺ እንግዲህ ቤተሰቦች የሆነት በጣም ደስ ብሎኛል yes እንጂ ልታሳብጂኝ ነው ተገኝተሃል ምንድነው የምገኘው የኔ ፍቅር ምንድነው የምገኘው ፍራንክ ነው እሺ ለማንኛውም ፍራንክ ነው እንደዚህ ሌቭልሽ አድጓል እንደዚህ ሌቭልሽ አድጓል ነው ዶክተር ይዘሽ መተሽ ፍራንክ ታስደረጊ ምን ማድረግ አንተ እኮ ትላንትና ምንድነው ያደረክ ምን አደረኩሽ እኔ ምን አደረኩኝ እኔ ምን እንደዚህ አድርጌሻለሁ የኔ ፍቅር እና ቤተሰቦች መቼም ዛሬ ደስ ብሏቸዋል አሁን ቀጣይ ነገ ማለት ነው ትሄዳለህ የት ሙሉ ህክምና ታደርጋለህ ንክቻ አይደለም ከዚህ በርስኪ ታያለሽ እኔ የእውነት ብታመም ራሱ ሐኪም ቤት አልሄድም እሺ ቤተሰቦች ከኛ ጋር ስለነበራችሁ በጣም ነው የምናመሰግነው በጣም ነው የምንወዳችሁ እሱ እንግዲህ አሁን እንደዚህ በቀላሉ ላረጋጋው አልችልም ያው እሱን አረጋግቼ ነገ ቀጣይ ቪዲዮ ላይ እንገናኛለን ሐኪም ቤት ሄደን ባይ
Did you know that opening a Mashreq Neo account is as easy as tap, tap, tap? Transfer your salary and start using your account for great welcome rewards. Send money to your loved ones wherever they are in the world, with extra fast transfers to 40 countries. Tap to take care of bills in a matter of seconds. Tap for a life full of benefits and personalised rewards. Download Mashreq mobile app and tap to unlock your best life today.